ሰላም ሰላም ውድ የቲኤንቲ ኢትዮጵያ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል። በሌላ ቪዲዮ ተመልሰናል። ዛሬ ደግሞ የምናየው ኦፕሬሽን ኦን ማትሪክስ ነው። ኦፕሬሽን ባለፈው ለማየት የሞከርነው ምንድነው ማትሪክስ ምንድናቸው፣ ከዛ በኋላ ኢኳሊቲያቸውን ቼክ ለማድረግ ሞክረናል። ዛሬ ደግሞ ኦፕሬት እናደርጋቸዋለን። ያው ያለን አንድ ማትሪክስ ብቻ ስላይደለ ብዙ ማትሪክሶችን ኦፕሬት እናደርጋለን። ወደ ዛሬው ክላሳችን ስንሄድ ኦፕሬሽን ኦን ማትሪክስ ይለናል። ኦፕሬት ማድረግ ማለት ከመደመር ከመቀነስ በስካለር ከማባዛት አሁን ብዙ ማትሪክሶች ስላሉን ኦፕሬት መደረግ አለባቸው። ለብዙ ፐርፐዝ እንዲውሉ ተደርገው ማለት ነው። ከዚህ ውስጥ አዲሽን እና ሳብትራክሽን አለው። በስካላር ደግሞ ማባዛት አለ። ሌላኛው ደግሞ መልቲፕሊኬሽን ነው። እነዚህ እንዴት አድርገን እንሰራለን የሚለውን ሀሳብ ለማየት እንሞክራለን። ባለፈው ቪዲዮችን ላይ ምንን ለማየት ሞክረናል? ማትሪክስ ማለት ምን ኮንቴን ያደረገ ነው የሚለውን አይተናል። ሮው እና ኮለመን የሚባል ሀሳብ አለን። እሱን እንደያዝን ወደ ዚህኛው ክላስ እንሄዳለን። ሌት ማትሪክስ ኤ የሚባል ማትሪክስ በዚህ ፎርም ኤም ሮው እና ኤን ኮለመን ያለው ቢኖር ቢም ደግሞ ኤም ኮለመን እና ኤም ሮው እና ኤን ኮለመን ያለው ቢኖር our two matrices ሰም እና አድ ሰም ኦር አድ ወይንም ሳብትራክሽን እንዴት አድርገን እንደምንሰራ ይሄን እናያለን። ከዛ በፊት ግን ማወቅ ያለብን ሁለት ማትሪክሶችን ለመስራት ኦፕሬት እንዲያደርጉ ለማድረግ ማስታወስ ያለብን ሪሜምበር አድ ወይም ሳብስትራክት ለማድረግ ምን መሆን አለባቸው? ኢኳል ነምበር ኦፍ ሮ ኤንድ ኮለመን ሊኖራቸው ይገባል። አለበለዚያ መስራት አንችልም። ምክንያቱም ኦሪየንቴሽን ያስፈልገዋል። የቱን ከየቱ ጋር እንደምር የቱን ደግሞ ከየቱ ጋር እንቀንስ የሚለውን ነገር ለማወቅ ማለት ነው። if and only if they have the same size የሚለውን ሐሳብ በዚህ ጭንቅላታችን ውስጥ እንይዝና ወደ ሐሳባችን እንሄዳለን። a plus b እንዴት ነው የሚሰራው? a plus b ወይም plus or minus b ማለት a plus b እንዴት አድርገን እንሰራለን ብለን ካልን የመጀመሪያው ማትሪክስ ከሁለተኛው ማትሪክስ ጋር እያንዳንዱ ቦታ እንደምራለን። ይሄ ማለት ለምሳሌ ይሄን ሐሳብ ልንገራችሁ። ኤ የሚባል ይሄ 2 በ2 የሆነ ማትሪክስ ቢሆን ይሄም 2 በ2 የሆነ ነው። ምክንያቱም ይሄ ሮው 1 2 ኮለመን 1 2 በጣም አሪፍ። ይሄም 1 ሮ ሁለተኛ ሮ አንደኛ ኮለመን ሁለተኛ ኮለመን። ኤ ፕላስ ቢ ለምሳሌ ይሄ ኤ እና ይሄ ቢ መሰራት ይችላሉ? አዎ ይችላሉ። ለምን? ኢኳል ነምበር ኦፍ ሮ ኤንድ ኮለመን ስላላቸው የመጀመሪያውን ክራይቴሪያ አሟላ። በጣም አሪፍ። ኤ ፕላስ ቢ ለመስራት ምንድነው የምናደርገው? የመጀመሪያው ሮ የመጀመሪያው ኮለመን ከቢ የመጀመሪያው ሮ የመጀመሪያው ኮለመን ጋር ምን ይደረጋል? ይደመራል ማለት ነው። ተግባብተናል? የመጀመሪያው ሮ የመጀመሪያው ኮለመን የኤ የመጀመሪያው ሮ የመጀመሪያው ኮለመን ከማጋ ከቢ ጋር ይሄ ሲሰራ ምን ይሆናል? ኤ ፕላስ ቢያችን እኩል ይሆናል እንከፍትና ብራኬት እንከፍትና ስቲል 2 በ2 ነው የሚሆነው። ምክንያቱም ኢኳል ነምበር ኦፍ ሮ ኤንድ ኮለመን ስላለ የኤ ሮ 1 ኮለመን 1 የቢ ሮ 1 ኮለመን 1 a11 ሲደመር b11 ምን ላይ ይሆናል? ይሄ a11 + b11 ማለት ነው የኤ ፕላስ ቢ ኮለመን 1 ሮ 1 ማለት ነው። ይሄኛው ከዚህ ጋር ሮ 1 ኮለመን 2 ጋር a12 + b12 ከዚህ ጋር እዚህ ጋር ደግሞ እንመጣና እቺኛው ሮ ስንተኛ ሮ ናት? ሁለተኛ። ስንተኛ ኮለመን? አንደኛ ኮለመን። a21 ይሄኛው ሁለተኛ ሮ አንደኛ ኮለመን ከቢ ሁለተኛው ሮ አንደኛ ኮለመን ጋር ፕላስ b21 እዚህ ጋር እንመጣና a22 + b22 አያችሁ። እያንዳንዱ ኦሪየንቴሽን ማተር ያደርጋል ማለት ነው። እዚህ ጋር የትኛው ጋር እንዳለ ሚለውን ይሄን ከያዘን በኋላ ኦፕሬት ማድረግ ቀላል ነው። ሲቀነስ ሲሆን በቃ እዚህ ጋር ፕላስ ኦር ማይነስ ካለን እዚህ ጋር ፕላስ ኦር ማይነስ ፕላስ ኦር ማይነስ ፕላስ ኦር ማይነስ ፕላስ ኦር ማይነስ መደመርም ከሆነ ልክ እያንዳንዱ ቦታቸውን እየያዘን ከእያንዳንዱ ቦታ ጋር እንደምራለን። የሚቀነስም ከሆነ እንደዛ አድርገን እንቀንሳለን ማለት ነው። ጥያቄዎችን አብላልተን ለመስራት እንሞክር። እዚህ ጋር በዚህ መሰረት example number 1 here is examples. example number 1 let matrix A 2 by 2 የሆነ 2 by 2 የሆነ ሮው ስንት ነው? 2 የሆነ ኮለመኑ 2 የሆነ ማለት ነው። ቢም 2 by 2 የሆነ በምን አወቅን? ይሄው ሮ 1 ሮ 2 ኮለመን 1 ኮለመን 2 እነዚህን ሁለቱ ማትሪክሶች እንዴት አድርገን እንደምራለን ብለን ካለን ይሄ ማለት
3 4 5 6 ሲደመር 1 2 3 4 እንደማለት ነው። ሶ እነዚህ 2 በ2 ስለሆኑ አያችሁ 2 በ2 ስለሆኑ መደመር ለመደመር ብቁ ይሆናሉ። የመጀመሪያው ክራይቴሪያ ያሟላሉ። ሶ ሁለተኛው ክራይቴሪያችን ምንድነው የሚሆነው? እቺኛዋን 3 ከዚህኛዋ 1 ጋር ምክንያቱም የመጀመሪያው ሮ የመጀመሪያው ኮለመን ስለሆነች። ሶ 3 ሲደመር 1 4 እቺኛዋ 4 ከዚህኛዋ 2 ጋር ለምን? የመጀመሪያው ሮ ሁለተኛው ኮለመን ስለሆነች 2 ሲደመር 4 6 በጣም አሪፍ። ሶ እቺኛዋ 5 ከዚህኛዋ 3 ጋር ለምን? የሁለተኛው ሮ የመጀመሪያው ኮለመን ስለሆነች። ሶ 8 ሶ የመጨረሻው ደግሞ 6 ከ4 ጋር ስንት ይሆናል? 10። ይሄ ማትሪክስ እስካሁን ስንት ባይ ስንት ነው? 2 በ2 ነው። 2 ሮ ያለው 2 ኮለመን ያለው ማለት ነው። ሶ ለመደመር ትልቁ ክራይቴሪያችን ምንድነው? the same size መኖር አለባቸው። the same size ስንል እኩል number of row እና ኮለመን ያላቸው ማለት ነው። በጣም አሪፍ። እሺ ሲቀነስ ደግሞ እንዴት ይሰራል? ስቲል ተመሳሳይ ነው። ምን ነው የሚቀነሰው? ይሄው ከኤ ላይ ቢ ነው የምንቀነሰው ብለናል። ሶ ይሄ 3 ሲቀነስ 2 እቺ ምልክት ብቻ በማይነስ ትተካለች ማለት ነው። ሶ 3 ሲቀነስ 1 ምን ይሆናል? 2 4 ሲቀነስ 2 2 5 ሲቀነስ 3 እቺ 2 6 ሲቀነስ 4 ስንት ይሆናል? 2 2 በ2 የሆነ ሙሉ ማግኒቲዩዱ 2 2 የሆነ ማትሪክስ አዲስ አገኘን። ይሄ ማለት ነው ኤ ሲቀነስ ቢ ማለት ነው። ኤን ከኤ ላይ ቢን ቀንሰናል ማለት ነው። ሶ በዚህ መንገድ መደመርና መቀነስን መስራት እንችላለን። ሶ ስካላር ፕሮዳክት እዚህ ጋር ደግሞ ምንድነው የሚለው? በኮንስታንት ነምበር ማባዛት ነው። በቃ ስካላር ፕሮዳክት የሚባል ማትስ ላይ ከመጣ ጀስት በቁጥር ያንን ማትሪክስ ማባዛት እንደማለት ነው። ሶ ለምሳሌ ኤን በ3 እናባዛ። ኤን በ3 ስናባዛ ግን የምናባዛው ማን ነው? ሁሉንም የኤን አባላቶች ነው። ሶ ለምሳሌ የኤ አባላት ማለት 3 የኤ አባላትን ንገሩኝ። ስንት? 3 4 5 እና 6 እነዚህም በሙሉ በስንት ማባዛት ነው? 3ንም በ3 ማባዛት፣ 4ንም በ3 ማባዛት፣ 5ንም በ3 ማባዛት፣ 6ንም በስንት ማባዛት? በ3 ማባዛት። ሶ አዲሱ ማትሪክሳችን 3a ማለት ነው ስንት ይሆናል ማለት ነው? ይሄ 9 እሺ 3 ሲባዛ 4 12 3 ሲባዛ 5 15 3 ሲባዛ 6 18 ይሄ 2 በ2 የሆነ አዲስ ማትሪክስ እናገኛለን ማለት ነው በስካላር ፕሮዳክት የተሰራ። the next example is ሁለተኛ ኤግዛምፕል ለምሳሌ ብናይ ሌት ብለን ማትሪክስ a 2 1 2 by 2 የሆነ ማትሪክስ ማለት ነው 2 1 3 እና 3 እንደገና 3 እና 3 ሶ ቢ ደግሞ 6 ኔጌቲቭ 2 ኔጌቲቭ 4 እና 5 ምንድነው ፈልገው ያለን? ፋይንድ ሲ ነው ፈልገው ያለን። ሲ ነው የምንፈልገው ምን ከሆነ a plus b ሲቀነስ c እኩል ይሆናል 0 ከሆነ ምን ሐሳብ ሰጠን። ሶ የመጀመሪያው ስራችን የሚሆነው ምንድነው? መደመር ይችላሉ ወይ እነዚህ ማትሪክሶች? ሲጀመር መደመር ለመቻል ምንድነው የሚያስፈልገን? the same size ማለት ነው number of row እና ኮለመኑ ተመሳሳይ መሆን አለበት። ያማ የሁለቱ የሚደመሩ ወይንም የሁለቱ የሶስቱ የአራቱ ማትሪክሶች ማለት ነው። በጣም ጥሩ። ሶ 2 በ2 2 በ2 ይሄም 2 by 2 እንችላለን ማለት ነው። ሶ a plus b የተሰጠንን እንደምር። a plus b ማለት ይሄ ሲደመር ይሄ ማለት ነው። ሶ a plus b ማለት ይሄ ሲደመር ይሄ ማለት ነው። ሶ 2 ሲደመር 6 በእያንዳንዱ ቦታ የመጀመሪያው ኤሌመንት የሁለተኛው ኤሌመንት ሮ 1 ኮለመን 1 እያልን እያንዳንዱ ከእያንዳንዱ ጋር እቺን 2 ከ6 ጋር ስንደምር ስንት ይሆናል? 8። እቺን 1 ደግሞ ከኔጌቲቭ 2 ጋር ስንደምር ኔጌቲቭ 1 ይሆናል። እቺን 3 ከዚች ኔጌቲቭ 4 ጋር ስንደምር ምን ይሆንልናል? ኔጌቲቭ 1 ይሆንልናል። 3 ሲደመር ደግሞ 5 ስንት ይሆናል? 8 ይሆናል። ይሄ ማለት ምን ማለት ነው? a plus b ማለት ነው። ደመር ናቸው። ሲቀነስ c እኩል ይሆናል 0። ሶ ይሄ ማትሪክስ ሲቀነስ ይሄ ሲ እኩል ይሆናል 0 መሆን የሚችለው ምን ሲሆን ነው? ሶ እቺኛዋን ሲ ከእኩል ይሆናል ወደዚህ በኋላ ስናሻግራት ምን መሆን ይችላል? 8 ሲቀን -1 እና 8 አያችሁ እኩል ይሆናል ብለን እቺ ኔጌቲቭ ሲ ወደዚህኛው ሽፍት ስናረጋት ምን ይሆናል? ሲ ይሆናል ማለት ነው። ሶ a plus b ሲቀነስ c ይሄኛው እኩል ይሆናል 0 መሆን የሚችለው ሲ ስንት ከሆነ ማለት ነው? ሲ 2 በ2 ማትሪክስ ሆኖ 2 by 2 ማትሪክስ ሆኖ
የመጀመሪያው ሮ አንደኛው ኮለመን ኤለመንት 8 ከሆነ የመጀመሪያው ሮ ሁለተኛው ኮለመን ኤለመንት ኔጌቲቭ 1 ከሆነ ሁለተኛው ሮ አንደኛ ኮለመን ኤለመንት -1 ከሆነና ሁለተኛው ኮለመን ኤለመንት 8 ከሆነ ብቻ ነው። ሶ ሲም በዚህ መልኩ ማግኘት እንችላለን ማለት ነው። ሶ በተመሳሳይ መልኩ የተጠየቅነውን ብቻ ማድረግ ነው። ሶ ቢ ላይም ተመሳሳይ ጥያቄ ነው። 2 ነው ግን የምንፈልገው ነገር ይለያያል። ይሄም 2 ነው። ሲ ላይም 2 ነው። ምን ነው ፈልጉ ያለን ስሞል ኤ ቢ ሲ ፈልጉ ብሎናል። ምን ካለው 2a እኩል ይሆናል ከ3 b ሲደመር c ጋር እኩል ከሆነ ማለት ነው። ሶ 2a ማለት ነው 2a ማለት የተሰጠንን a በስካለር ፕሮዳክት በሁለት ማባዛት ነው። ሶ 2a እኩል ይሆናል ምን ማለት ነው? ይሄ አጠቃላይ በሁለት ማባዛት ነው። ምን ይሆናል? 2 in the bracket a - 1 ይሄስ በሁለት ሲባዛ 2 b's በሁለት ሲባዛ 2b ኔጌቲቭ 4ስ በሁለት ሲባዛ ኔጌቲቭ 4b ማለት ነው። በጣም አሪፍ። ይሄን ያዝን። የመጀመሪያውን ከዚህ ውስጥ አገኘን። ሶ 3b ደግሞ ማለት ስካላር 3ን በb ማባዛት ማለት ነው። ይሄን ሶ 3b ማለት እቺን በ3 ስናባዛ ምን ይሆናል? 3b ማለት ይሄን ሁሉንም በ3 ስናባዛ ይሄ 9 ይሄ 3 ይሄ 3 ይሄ ደግሞ ኔጌቲቭ 6 ይሆናል። ሶ ሲ ደግሞ ራሷን የቻለች እዚህ ጋር አለች 3 ሲ 1 - 2 ብለን እንግዲህ ሶ አሁን ላይ 2a እኩል ይሆናል 3b ሲደመር c ብለናል። ሶ 3b ሲደመር c ማለት ምን ማለት ነው? ይሄኛው መደመር ይችላሉ አይችሉም? 2 በ2 2 ሮ 2 ኮለመን ኤስ 2 ሮ 2 ኮለመን መደመር ይችላሉ። ሶ ምን እናደርጋለን? እነዚህም መደመር ዳይሬክት ይሄን 9 ከዚህ 3 ጋር ስንት ይሆንልናል? 12 ይሄን 3 ከዚህ ሲ ጋር ስንት ይሆንልናል? 3 ሲደመር ሲ። ምክንያቱም ይሄ የመጀመሪያው ሮ ሁለተኛው ኮለመን ነው። የሲ ደግሞ የመጀመሪያው ሮ የሁለተኛው ኮለመን ነው። ይሄ ካፒታል ሲ ነው። እነዚህ ስሞል ሲ ናቸው ፈልጉ የተባልናቸው። በመቀጠል 3 ሲደመር 1 4 ይሆናል። ኔጌቲቭ 6 ሲደመር ኔጌቲቭ 2 ኔጌቲቭ 8። ይሄን ካለም በኋላ በመጨረሻ ምንድነው የምናደርገው? ይሄን አገኘን ይሄውና 2a ደግሞ አገኘን ይሄውና። ሶ ምንድነው የምናደርገው? ኢኩዌት ነው የምናደርገው ማንን 2a እና 3b ፕላስ c። ሶ 2a ማለት ይሄ በሁለት ሲባዛ 2a - 2 እሺ 2b እና -4b እኩል ይሆናል 2 በ2 ማትሪክስ ማለት ነው። ሶ ከማጋ እዚህ ጋር 12 3 ፕላስ c 4 ኔጌቲቭ 8። ሶ ይሄ ማለት ነው ስቲል 2 በ2 ማትሪክስ ነው። ይሄኛው የመጀመሪያው የመጀመሪያው ኮለመን ኦፍ 2a ነው። ይሄኛውስ የመጀመሪያው ኮለመን ኦፍ 3b ፕላስ c ነው። ሶ እኩል ለመሆን የግድ ይሄኛው ከምን ጋር እኩል መሆን አለበት? ከዚህ ጋር እኩል መሆን አለበት የግድ። ምክንያቱም the same orientation ስላላችሁ ይሄኛውስ ከዚህ ጋር ምን መሆን አለባቸው? እኩል መሆን አለባቸው። 2b ከ4 ጋር እኩል መሆን አለበት። ኔጌቲቭ 4b ከኔጌቲቭ 8 ጋር እኩል መሆን አለበት። ሶ እናምጣ ከዚህ ውስጥ ኢኩዌት አድርገን የኤ የቢ የሲ ቫልዩ ከዚህ ውስጥ ምን ማድረግ እንችላለን? ማውጣት እንችላለን። ይሄ ሁሉ ለምን እንሄዳለን? ሶ ኦፕሬሽን ምን እንደሆነ ኦፕሬሽን ምንድነው ማለት መደመር፣ መቀነስ ዳይሬክት ይቻላል፣ ግን ኢንዳይሬክት በዚህ አይነት ፎርም ደግሞ ሲያመጡላችሁ በዚህ መንገድ መረዳት እንድትችሉ ነው። ኦፕሬሽን ኦን ማትሪክስ ሚለውን አይተናል። ኦፕሬት ስናደርግ መደመር አለ፣ መቀነስ አለ፣ በስካለር ማባዛት አለ የሚሉ ሀሳቦችን አይተናል። መልቲፕሊኬሽን ላይ ግን ለየት የሚያደርገው ነገር አለ። ለየት የሚያደርገው ነገር ምንድነው? ለምሳሌ ሁለት ማትሪክሶች ካሉን ምን ማለት ነው? ይሄ ሌት ኤ አይ ጄ ይሄ አይ ማለት ሮውን ጄ ደግሞ ኮለመኑን ኤክስፕረስ ለማድረግ ነው። ይሄው ኤም አጠቃላይ ኤም የሆነ ሮ ያለው እና ኤን የሆነ ኮለመን ያለው አንድ ማትሪክስ ቢኖረን እንዲሁም ደግሞ ፒ የሚባል ሮ ያለውና ኬ የሚባል ኮለመን ያለው ሌላ ማትሪክስ ቢኖረን እነዚህ ሁለቱ ማትሪክሶች መባዛት የሚችሉት አንድ ፕሪኮንዲሽን አለ። መደመር የሚችሉትን አይተናል። ዘ ሴም ሳይዝ ካላቸውና ካላቸው ብቻ ነው ብለናል። አሁን ደግሞ ኤንቢ ሪሜምበር እንልና ኮለመን ኦፍ ኤ
ኤ ታይምስ ቢን ለመስራት አያችሁ ኤን ከቢ ጋር ለማባዛት ከዛ በፊት ማትሪክስ መልቲፕሊኬሽን ኤ ታይምስ ቢ እና ቢ ታይምስ ኤ እኩል አለመሆኑን እንድታውቁ እንድታገናዝቡልኝ ፈልጋለሁ። ሶ ኤ ታይምስ ቢን ለመስራት the column of a አያችሁ የኤ ኮለመን ከቢ ሮው ጋር እኩል መሆን አለበት። ኤ እቺኛዋን ሐሳብ እዚህ ጋር ያዙልኝ። ኤ ታይምስ ቢን ለመስራት ይሄ ኮለመን ኦፍ ኤ የኤ ኮለመን ማለት እንደዚህ ቨርቲካል አሬንጅመንት ከማጋ ሮ ኦፍ ቢ ጋር እኩል መሆን አለባቸው። ከዛ በኋላ ነው መስራት የምንችለው። ሶ መልቲፕሊኬሽን እንዴት ይሰራል የሚለውን እሳቤ ለማየት ምን እናደርጋለን? ሶ ኤ በዚህ አይነት ፎርም አሬንጅ የተደረገ 3 በ3 የሆነ ማትሪክስ ነው። ይሄ A11 ማለት የመጀመሪያው ሮ የመጀመሪያው ኮለመን ማለት ነው። A12 ማለት ደግሞ የመጀመሪያው ሮ ሁለተኛው ኮለመን ማለት ነው። A13 የመጀመሪያው ሮ ሶስተኛው ኮለመን እንደማለት ነው። እንደዚህ በሁሉም ፎርም እዚህ መጣ። እቺ ፓርት አሁን A33 ምን ማለት ነው? 1 2 3ኛ ምን ሮ ስንተኛ ኮለመን 1 2 3ኛ ኮለመንን ኤክስፕረስ ለማድረግ ነው። ሶ ይሄ ስንት በስንት የሆነ ነው? 3 በ3 የሆነ ማትሪክስ ማለት ነው። ሶ እዚህ ጋር ቢ ጋር ደግሞ ስንመጣ B11 B12 B21 B22 B31 B32 ይሄ ማለት ስንት ሮ ነው ያለው? ወደ ጎን 3 ሮ ያለው ባለ 3 ሮ ስንት ኮለመን አለው? 2 ኮለመን ያለው 3 በ2 የሆነ ሌላኛው ማትሪክሳችን ነው። ሶ ኤ ታይምስ ቢን ለማግኘት ምንድነው አስፈላጊ ነው ብለን ያለው? ኤ ታይምስ ቢ ለመስራት ምን ያስፈልገናል ብለናል? ኮለመን ኦፍ ኤ ከሮ ኦፍ ቢ ጋር እኩል መሆን አለበት። ሶ የዚህ ኮለመን ስንት ነው? ኮለመን ኢነሰንስ ይሄው ቨርቲካል አሬንጅመንት ሁለተኛው ላይ የሚጻፍ ይሄ ሮውን ኤክስፕረስ የሚያደርገው ሮ ይሄ ኮለመን ስንት ነው? 3 ከቢ ምን ጋር ከቢ ሮ ጋር እኩል መሆን አለበት። ይሄን ቼክ ታደርጋላችሁ። 1 2 3 ይሄው ባለ 3 ነው። ሶ ይሄ 3 እና ይሄ 3 እኩል ናቸው። ሁለቱም ባለ 3 ይሄ ባለ 3 ኮለመን ነው። ይሄ ባለ 3 ሮ ነው። ሶ እዚህ ጋር ሲባዙ ምን እንደሚሆኑ እኔ ኤግዛምፕል ከመስራታችን በፊት ምን ሀፕን ያደርጋል? ኤ ታይምስ ቢ ስሩ ከተባለን ይሄው ኤ ቢ ማለት ምን ይሆናል? የኤን ሮ ከቢ ኮለመን ጋር እናባዛለን። ምን ማለት ነው? ባለበት A11 A12 A13 ሲባዛ B11 B21 B31 አያችሁ? ይሄ የመጀመሪያው የኤ ታይምስ ቢ የመጀመሪያው ሮ የመጀመሪያው ኮለመን። አሁን ይሄን ራሱ መልሰን ከዚህኛው ጋር እናባዛለን። ምን አድርገን A11 A12 A13 ከማጋ ከB12 B22 B23 ጋር አያችሁ። ይኸው ከዚህ በፊት A ታይምስ B የፋይናል ሪዛልታችን የሚሆነው የኤ ሮ ማንን ነው? ቅድም ተመሳሳይ ነው ያለው ኮለመን እና የዚህ ሮ ብለናል። አሁን ግን የሚቀረን ማን ነው? የኤ ሮ ይቀረናል። ስንት በስንት ነው? 3 እዚህ ጋር ደግሞ የቢ ኮለመናችን ስንት ነው? 2 ነው። እዚህ ጋር የሚመጣልን ማትሪክስ 3 በ2 የሆነ ማለት ነው። አያችሁ 3 በ2 የሆነ ምኑ ሮው ስንት የሆነ 3 የሆነ ኮለመናችን ስንት የሆነ 2 የሆነ ይሄኛው የመጀመሪያው የኤቢ የመጀመሪያው ሮ የመጀመሪያው ኮለመን ነው። ይሄ የመጀመሪያው ሮ ሁለተኛው ኮለመን ነው። በተመሳሳይ መልኩ ይሄኛው A21 A22 A23 B11 B21 B31ን ያባዛል። እንዴት ይመጣል? ይሄ ቦታ ለመጠቀም እንሞክራለን። ካልሆነ እንልና ይኸው በተመሳሳይ መልኩ ይሄን ያባዛልናል። B11 B21 B31 እዚህ ጋር ምን መጣና the same row of A ይሄን ያባዛልናል። ምን እናደርጋለን? A21 A3 A22 A23 ማን ያባዛልናል? ይሄኛው መልሶ ያባዛልናል። B22 B32 አልጨረስንም። አሁን ስንት ሮ ተጠቀምን? የኤን የመጀመሪያው ሮ ተጠቀምን፣ የሁለተኛው ሮ ተጠቀምን። በተመሳሳይ መልኩ ይሄም
ይሄኛው ሮ የቢን ኮለመኖችን ዳይሬክት ወስዶ ያባዛል። ምን እናደርጋለን? እዚህ ጋር እንመጣና ይሄኛው ስቲል አንድ ነው። እንዴት አድርገን እንደምንሰራ እናያቸዋለን። ይሄም ስቲል ተመሳሳይ ነው። ሶ መልቲፕሊኬሽን ኦፍ ማትሪክስ ለየት ያለ ይዘት አለው ብለናል። ሶ ሁለት ማትሪክሶችን መልቲፕላይ ለማድረግ የመጀመሪያው የዚህኛው ኮለመን ከዚህኛው ሮው ጋር እኩል ነው መሆን ብለናል። ለምሳሌ ኤ ታይምስ ቢን የምንፈልግ ከሆነ የኤ ኮለመን ከቢ ሮው ጋር እኩል መሆን አለበት ብለናል። ሶ ይሄ 3 በ3 የሆነ ነው። 3 ሮ 3 ኮለመን ያለው ኤ ማለት ነው። ቢ ደግሞ 3 ሮ ያለው 2 ኮለመን ያለው ነው። ሶ የኤ ኮለመን እዚህ ጋር 3 ነው፣ የቢ ሮ ደግሞ 3 ነው። ሶ ሪዛልታንት ማትሪክሳችን የሚሆነው ቀሪ በኋላ ኤ ታይምስ ቢያችን ስንት በስንት ነው የሚሆነው? እዚህ ጋር የኤ ሮው እና የቢ ኮለመን ስንት በስንት 3 በ2 የሚሆን ማትሪክስ እናገኛለን ማለት ነው። አሁን ይሄን ስንሰራ ምንድነው የምናደርገው? የኤ ታይምስ ቢን ማትሪክስ ስንሰራ የኤ ሮው የቢን ኮለመን ምን ያደርገዋል? ያባዘዋል። ይሄን እንዴት እንደሆነ ሰፊ ብራኬት እንደዚህ እንክፈት። ለምሳሌ A11 A12 A13 ማለት የመጀመሪያው ሮ ኦፍ ኤ ማለት ነው። የቢን ኮለመን ያባዘዋል የመጀመሪያውን ኮለመን። በጣም ጥሩ። እስከ መጨረሻው ድረስ ምን ይሆናል? B11 B21 B31 አያችሁ? ይሄን ጻፍን። በመቀጠል አሁንም ያላለቀ የቢ ኮለመን ስላለ የኤ ሮ አሁንም ይሄን የቢን ኮለመን ያባዘዋል። ምን በማድረግ ራሱን ሮ እንጽፋለን። A11 A12 A13 ማንን እናባዛለን? የቢን ሁለተኛ ኮለመን B12 B22 B32 ምክንያቱም ይሄ ሶስተኛው ሮ ሁለተኛው ኮለመን ስለሆነ። አያችሁ? ሌላ አለን ስላችሁ ሌላ ኮለመን ኦፍ ቢ በኤ መባዛት የሚችል ሌላ ከዚህ በኋላ አለን። ከነዚህ ከሁለቱ በስተቀር የለንም። ይሄኛው አንደኛው ሮ ይሄኛው የኤ ሮ ሁለቱንም የቢ ኮለመን ምን አደረጋቸው? አባዛቸው ማለት ነው። ጨረስን። አሁንም ይሄኛው የኤ ሮ እነዚህን የቢን ሁለቱን ኮለመኖች ያባዛቸዋል በተመሳሳይ መልኩ ምን በማድረግ A21 A22 A23 ይሄን የመጀመሪያው የቢ ኮለመን አያችሁ። ከዛን አሁንም ድጋሚ ይሄኛውን ያባዘዋል። ሁለተኛው ሮ የቢን ኮለመን ያባዘዋል ምን በማድረግ A21 A22 A23 የማንን የቢን ሁለተኛ ኮለመን B12 B22 B32 በጣም ጥሩ። እንቀጥላለን። አሁንም አልጨረስንም። የቢ ኮለመኖች አለቁ። የኤ ሮ አንድ ይቀረናል። ይሄ ሮ ድጋሚ መልሶ የቢን ኮለመኖች ሁለቱንም ያባዛቸዋል። የኤ የመጨረሻው ሶስተኛው ሮ ማለት ማን ነው? A31 A32 A33 ማንን ያባዛል ማለት ነው? የመጀመሪያው ሮ ኦፍ ቢን B11 B21 B31 ከዛስ ሁለተኛው ሮ ስላለው ቢ ራሱ ሮ የኤ 1 31 A32 A33 መልሶ ማንን ያባዛል? የቢን ሁለተኛውን ሮ ያባዛል። 1 2 B3 B22 B32 በጣም አሪፍ። አያችሁ? አሁን ይሄ ብዜታቸው እንደዚህ መጣ። ከዚህ በኋላ ምንድነው የምናደርገው ማለት ነው? ይሄ የመጀመሪያው የኤ ታይምስ ቢ የመጀመሪያው ሮ የመጀመሪያው ኮለመን ነው። ከዚህ እስከዚህ ያለው ደግሞ የኤ ታይምስ ቢ ሁለተኛው የመጀመሪያው ሮ ሁለተኛው ኮለመን ነው። ከዚህ እስከዚህ ያለው እንደዛው፣ ከዚህ እስከዚህ ያለው እንደዛ፣ ከዚህ እስከዚህ ያለው እንደዛ። ይሄም በተመሳሳይ መልኩ ስንት ኤሌመንቶች አሉ ማለት ነው? 1 2 3 4 5 6 ይሄ ስንት በስንት የሆነ ማትሪክስን ክሬት አደረገን ማለት ነው። ስንት ሮ አለው? አንድ። ይሄ ተባዝቶ እንደ አንድ እንደሚሆን እንዴት እንደሚሆን ነግራችኋለሁ። ግን አንደኛ ሮ፣ ሁለተኛ ሮ፣ ሶስተኛ ሮ 3 በስንት 1 2 በጣም ጥሩ 3 በ2 የሆነ ማትሪክስ ክሬት አደረገን። መጀመሪያ ላይ ለመናገር እንደሞከር ነው የኤ ምን ኮለመን ከቢ ሮ ጋር እኩል ነው መሆን አለበት ብለናል።
እኩል ሆነ አለፈ። 3 በስንት ነው መፈጠር ያለበት ብለናል? 3 በ2 ነው። ስቲል ልክ ነን። ግን ይሄን የምንሰራበት የራሱ ወይ ደግሞ አለ። እነዚህን እንዴት አድርገን እንስራቸው ታዲያ ብለን ካለን ይኸው አሁን እያንዳንዱ ጋር እንሂድ። a11 b11ን ታባዛለች። a12 b21ን ታባዛለች። a13 b31ን ታባዛለች። ከዛ በኋላ ይሄንና ይሄን ካባዛን በኋላ በመሃላቸው ምን አለ? አዲሽን አለ ማለት ነው። እንደምራለን። a11 ታይምስ b11 ረጋ ብላችሁ እስክሪፕቶ ይዛችሁ እንድታዳምጡ። a11 ከb11 ጋር ይባዛል። ምን ይሆናል ማለት ነው? a11 b11 ይሆናል። ሲደመር a12 ከዚህ ጋር ይሄ ከዚህ ጋር ይሄኛው ከዚህ ጋር ይሄ ሶስተኛው ደግሞ ከዚህ ጋር a12 ከb21 ጋር ይባዛል። ከዛ ሲደመራል ከማን ጋር? a13 ከb31 ጋር እንደዚህ ተባዝቶ ተደምሮ የመጀመሪያው የa ታይምስ b የመጀመሪያው ሮው የመጀመሪያው ኮለመን ሆኖ ይቀመጣል ማለት ነው። በተመሳሳይ መልኩ a11 ከb12 ጋር ይባዛል። ከዛን እንይዘዋለን። a12 ከb22 ጋር ይባዛል እናስቀምጠዋለን። a13 ከb32 ጋር ይባዛና ይደመራል ማለት ነው። ይሄን ከዚህ ጋር እናባዛለን መጀመሪያ፣ ይሄን ከዚህ ጋር እናባዛለን በመቀጠል ይሄን ከዚህ ጋር እናባዛና ሶስቱንም ምን እናደርጋለን? እንደምራለን። ኤግዛምፕል ላይ በጣም ግልጽ ይሆናል። ይሄ 1 ምናምን የሚብሉ ጀስት ፖዚሽናቸውን ለመንገር እየተጠቀምን ያለናቸው ናቸው። በኤግዛምፕል ሲሆን ቁጥሮች ስለሚገቡ በጣም ክሊር ይሆናል። በተመሳሳይ መልኩ a21 ከb11 ጋር a22 ከb21 ጋር a23 ከb31 ጋር ይባዛና ስቲል ይደመራሉ። አሁን ጀነራል ኮንሴፕቱን ከያዘን እንዴት መሰራት እንዳለበት ካወቅን ወዴት እንሄዳለን? ጥያቄ ወደ መስራት እንሄዳለን። ኤግዛምፕል ካየን በጣም ክሊር ይሆናል። ጥያቄ እንስራ።